ቴሌግራማችሁ በተለያዩ አጋጣሚዎች ሀክ እንዳይደረግባችሁ የምትፈልጉ ከሆነ ዛሬ ማሳያችሁን እነዚህን ሁለት ነገሮች ማወቅ ይግድ አለባችሁ። በጣም ስለሚጠቅማችሁ በደንብ አድርጋችሁ ቪዲዮን ተመልከቱ እና ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ እንደዚህ ጠቃሚ ቲፖች በጊዜው ለማግኘት ደግሞ ላይክ ማድረግ እንዳረሱ። አሁን ወደ ፕሮግራሙ እናልፋለን። ቀጥታ ወደ ቴሌግራም አፓችሁ ትገባላችሁ። ትክክለኛውን ኦፊሻል ቴሌግራም አፓችሁ ነው የምትጠቀሙት። ከዛ በመቀጠል ከታች ሴቲንግ የሚል አለ። ሴቲንግ ውስጥ ትገባላችሁ። በመቀጠል እዚህ ጋር ፕራይቬሲ ኤንድ ሴኩሪቲ ሴቲንግ አለ። ወደ ሶስት ትገባላችሁ። በመቀጠል መጀመሪያ እንደምትዩት ቱ ስቴፕ ቬሪፊኬሽን የሚል አለ። ሶስት ትገባላችሁ። እዚህ ጋር ከገባችሁ በኋላ እኔ እንደምትዩት ቱ ስቴፕ ቬሪፊኬሽንን እንደምትዩት ኦን አድርጌያለሁ። እናንተ ከኦፍ ከሆነ ትገባላችሁ። በመቀጠል እዚህ ጋር የማትረሱትን ፓስወርድ ታስገባላችሁ። 4 ዲጂት ቢሆን ይመረጣል፣ ከረዘም ልረሱ ስለሚችሉ። ስለዚህ የማትረሱትን 4 ዲጂት ፓስወርድ ታስገባላችሁ። ማወቅ ያለባችሁ ይህን ፓስወርድ ሎጊን በምታደርጉበት ጊዜ በሆነ አጋጣሚ ሎጎት ብላችሁ ሎጊን በምታደርጉበት ጊዜ ስለሚጠይቃችሁ ፓስወርዱን መርሳት የለባችሁም። ስለዚህ እዚህ ጋር የማረሱትን ፓስወርድ ካስገባችሁ በኋላ ራይት ስትሉት ቀጥታ ምን ያደርግላችሁ ኦን ያደርግላችኋል እና ከዚህ ሰዓት ጀምሮ የእናንተን የቴሌግራም አካውንት በቀላሉ ማንም ሰው ሀክ ማድረግ አይችልም። ምክንያቱም ቱ ስቴፕ ቬሪፊኬሽን ኦን ካደረጋችሁ ጭራሹኑ ሀከሮች የማይደፍሩትና መስበር የሚከብዳቸው ነገር ስለሆነ ልክ እንደዚህ ቱ ስቴፕ ቬሪፊኬሽን ኦን በማድረግ ቴሌግራም አካውንታችሁ ሀክ እንዳይደረግ ማድረግ ትችላላችሁ። ሁለተኛው ደግሞ ማድረግ ያለባችሁ ነገር የሚላክላችሁ ማንኛውንም ሊንክ ዝም ብላችሁ አትክፈቱ። ለምሳሌ እዚህ ጋር ከአንድ ጓደኛ የተላከልኝ ሊንክ አለ እና ልክ እንደዚህ አይነት ሊንኮች ሲላክላችሁ ከጓደኛችሁ ከምታውቁት ሰውም ሆነ ከተለያዩ ቦታዎች ላይ ግሩፖች ላይ ቻናሎች ላይ ሲለቀቅ እስካላመናችሁበት ድረስ ጭራችሁን እንዳከፍቱት። ምክንያቱም ከቴሌግራም አካውንታችሁ አልፎ ስልካችሁም አደጋ ውስጥ ሊወድቅ ይችላል። ስለዚህ ምንድነው ማድረግ ያለባችሁ? አምናችሁበት እንኳን የሆነ ሊንክ ከከፈታችሁ በኋላ ፍቃድ የሚጠይቃችሁ ከሆነ ለምሳሌ የካሜራ አክሰስ፣ የሎኬሽን አክሰስ የሚጠይቃችሁ ከሆነ እንደዚህ አይነት ነገሮች የሚጠይቃችሁ ከሆነ ያ ሊንክ ምንድነው ትክክለኛ ሊንክ ሳይሆን እናንተን ስካም አድርገው ቀሳ የእናንተን አካውንት ሀክ ለማድረግ የተዘጋጀ ሊንክ ነው። ስለዚህ ቀሳ እንደዚህ አይነት ፐርሚሽኖች የሚጠይቋችሁ ከሆነ ከአንዳንድ ምን ማድረግ አለባችሁ? መውጣት አለባችሁ። ስለዚህ ካላመናችሁበት በስተቀር ዝም ብላችሁ የተላከላችሁ ሊንክ አትክፈቱ እና እነዚህ ሁለት ሜቶዶች በመጠቀም ቴሌግራም አካውንታችሁ እስከ መጨረሻው ሀክ እንዳይደረግ ማድረግ ትችላላችሁ። እርግጠኛ ነኝ በጣም ጠቅሟችኋል። ጥያቄያችሁን ኮሜንት ላይ አስቀምጡልኝ። ይህን ቪዲዮ ላይክ ማድረግ እንዳረሱ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።